ስለ አታላይ ወይንም ስለ ሸንጋይ ሰዎች የተወሰኑ ሀሳቦችን እንመለከታለን። ከነሱ ወጥመድ እንዴት ማምለጥ እንደምንችል የሚጠቀሙትንም ወጥመድ እንመለከታለን። እስከ ፕሮግራሙ ፍጻሜ አብረን እንቆይ። እየተታለልክ ነው። በእንግዳ ሰዎች አይደለም፣ መጥፎ ሰዎች በሚባሉትም አይደለም። የምታምነው ሰው ነው የሚቆጣጠርህ፣ የሚያታልልህ። ምናልባት ጓደኛ ሊሆን ይችላል፣ ምናልባት የፍቅር አጋሪ ሊሆን ይችላል፣ ምናልባት አሁን ከጎንህ የተቀመጠ ሰው ሊሆን ይችላል እና እውነቱ ምቾት የማይሰጥ ነው። አታላዮች ኃይለኞች ስለሆኑ አይደለም ተጠቂ የሆንከው በቀላሉ ሊገመቱ ከሚችሉ ሰዎች መካከል ስለሆንክ ነው። አታላይ ወይም ሸንጋይ ባህሪን አይገምቱም፣ ያጠኑታል እንጂ። አንዴ ስሜትን ከተረዱ በሙሉ ይቆጣጠሩሃል። እስቲ እውነቱን እንነጋገር። በልብህ ጥልቅ የሆነ ነገር ስህተት መሆኑን ታውቃለህ። ታዲያ ለምን አትርቅም? መልሱን በዚህ ቪዲዮ ታገኛለህ። እንዲሁም ከነሱ ቁጥጥር እንዴት እንደምትላቀቅ ትማራለህ። እስከ ፕሮግራም ፍጻሜ አብረን እንቆያለን። ክፍል 1 ከምታስበው በላይ በቀላሉ ሊቆጣጠሩ ይችላሉ። ራስን ብልህ ነኝ ብልህ ታስባለህ። ራሴን በደንብ አውቃለሁ ትላለህ። ለመታለልም ከባድ ሰው ነኝ ትላለህ። ነገር ግን መታለል ብልህነትን አያነጣጥርም፣ ፍላጎቶችን ነው የሚያነጣጥር። ለሰዎች ተወዳጅ የመሆን ፍላጎትን፣ ግጭትን የምትፈራውን ፍርሃትህን፣ ጥሩ ሰው ሆኜ ልታይ የምትለውን ፍላጎትን፣ ይህ ድክመትህ ነው። የበለጠ ደግ በሆንክ መጠን የበለጠ ለቁጥጥር ቀላል ትሆናለህ። ምክንያቱም አታላይ ወይም ሸንጋይ አንተ የማታውቀውን አንድ ነገር ያውቃል። አታላይ ሰውን ከመጀመሪያው ጊዜ አይቃወሙም፣ ሲቃወሙም ደግሞ በጣም ዘግይተው ነው። ክፍል 2 አታላይ እንደ አንድ ስርዓት ነው የሚያየ። ለአታላይ አንተ ሰው አይደለህም፣ የባህሪ ንድፍ ነህ። እሱ ያጠናሃል፣ ምን እንደሚያነሳሳ፣ ምን አይነት የጥፋተኝነት ስሜት እንደሚሰራብህ፣ ምን እንደሚያቆይህ። ለዚህ ነው ናርሳሲስቲክ የስብዕና ባህሪያት ያላቸው ሰዎች መጀመሪያ ላይ እጅግ ማራኪ የሚመስሉት። ናርሳሲስቲክ ማለት እጅግ በጣም በራስ ፍቅር የተወሰዱ ሰዎች ማለት ነው። ከአንተ ጋር ግንኙነት እየፈጠሩ አይደለም፣ እየተነተኑህ ነው። አንዴ የስሜት ድክመትን ካገኙ ይጫኑበታል፣ ደጋግመው እንደገና ይጫኑበታል። ክፍል 3 በጣም አደገኛ መሳሪያዎቻቸው። አንደኛው ጋዝ ላይቲንግ ወይንም እውነታን እንደገና መጻፍ። አታላዮች አይከራከሩም፣ ትውስታን ያስተካክላሉ። ያ ፈጽሞ አልተከሰተም፣ ከመጠን በላይ ያጋነንክ ነው፣ ሁል ጊዜ እንዲህ ታደርጋለህ። ይህ ጋዝ ላይቲንግ ይባላል። የሚሰራው ማመን ስለምትፈልግ ነው። ምክንያቱም እውነቱን መቀበል እየተታለልክ መሆኑን መቀበል ማለት ነው። ሁለተኛ ርኅራኄን በአንተ ላይ ይጠቀሙበታል። ለእነሱ ታዝንላቸዋለህ። ምንም እንኳን እነሱ ቢጎዱህም እንዲህ ይላሉ፣ ብዙ ነገር አሳልፌያለሁ፣ ያለህኝ አንተ ብቻ ነህ። ከዚያ የጎዳህን ሰው አንተ እያጽናናህ ትሆናለህ። ይህ ደግነት አይደለም፣ ስነ ልቦናዊ ማሰልጠን ነው። ሶስተኛው ይሸልሙሃል፣ ከዚያም ያሳጡሃል። መጀመሪያ ላይ ሁሉን ይሰጡሃል፣ ትኩረት፣ እውቅና፣ ፍቅር። ከዚያ ግን ይነጥቁሃል። አሁን እነሱን ማሳደድ ትጀምራለህ። ቀድሞ በነፃ የምታገኘውን ለማግኘት መታገል ትጀምራለህ። ይህ ስነ ልቦናዊ ሱስ ነው። እናም እንደተጠመድክ እንኳን አታስተውለው። አራተኛ እንደ ልማድ ያሰለጥንኋል። ሁል ጊዜ አንተ ከመናገር ይልቅ ዝም ስትል፣ ጥፋተኛ ሳትሆን ይቅርታ ስትጠይቅ፣ የአደጋ ምልክቶችን ችላ ስትል እየሰለጠንክ ነው። እንደ አንድ ስርዓት፣ እንደ አልጎሪዝም። ከዚህ በኋላ እነሱ አንተን መቆጣጠር አያስፈልጋቸውም፣ ምክንያቱም አሁን ራስህ ትቆጣጠራለህ። ታዲያ ለምን ትቆያለህ? እውነቱን እንነጋገር። በልብ ጥልቅ የሆነ ነገር ስህተት መሆኑን ታውቃለህ። ታዲያ ለምን አትሄድም? ምክንያቱም መሄድ ማለት እንደተታለልክ መቀበል ነው። ምልክቶቹን ችላ እንዳልክ መቀበል ነው። በተሳሳተ ሰው ላይ ጊዜህንና ስሜትን እንዳፈሰስክ መቀበል ነው። እና ትዕቢትህ ይህ ይጠላል። ወይንም ትዕቢት የተባለው ኢጎ፣ የአንድ ሰው ኢጎ ይህንን ይጠላል። ስለዚህ ትቆያለህ፣ ምክንያት አበዛለህ፣ ተስፋ ታደርጋለህ። ነገር ግን እስር ቤት ውስጥ የሚያቆይህ ይህ ተስፋ ነው። እየተቆጣጠሩህ መሆኑን የሚያሳዩ አስከፊ ምልክቶች። እነዚህን የምታስተውል ከሆነ ቀድሞውኑ በውስጡ ነህ። ውይይቶችን በአእምሮ ደጋግመህ ታለማምዳለህ። እነሱን እንዳታስቆጣ ትፈራለህ። ድንበር ስታስቀምጥ የጥፋተኝነት ስሜት ይሰማሃል። ቀድሞ የነበሩትን ማንነታቸውን ትናፍቃለህ። ደክሞሃል፣ ግን አሁንም ትቆያለህ። ይህ ፍቅር አይደለም፣ ስነ ልቦናዊ ቁጥጥር ነው። ከቁጥጥራቸው እንዴት ትላቀቃለህ? አታላዮች እንድታውቅ የማይፈልጉት ይህ ነው። እነሱ ልዩ ሰዎች አይደሉም። አንተ ብቻ በቀላሉ ሊደረስብህ የሚቻል ሰው ሆነሃል። መድረሻቸውን ከዘጋ ኃይላቸውን ትዘጋለህ። ይህን አድርግ። ራስን ማስረዳት አቁም። የእነሱን ማጽደቅ መፈለግ አቁም። በስሜት መልስ መስጠት አቁም እና ከሁሉ በላይ እነሱን ለማጣት ዝግጁ ሁን። ምክንያቱም እነሱን ለማጣት በማትፈራበት ቅጽበት እነሱ አንተን ያጣሉ።
አታላዮች ጠንካራ ሰዎችን አይፈሩም። ነቅተው የሚያስተውሉ ሰዎች ነው የሚፈሩት። ምክንያቱም ግንዛቤ ቅዠቱን ያፈርሳል። አሁን አይተሃል፣ ከእንግዲህ መልሰህ አለማየት አትችልም። እና አሁን እውነተኛው ጥያቄ ይህን ቪዲዮ ካየህ በኋላ በአንተ ላይ ቁጥጥሩን ያጣው አታላይ ማን ነው?